አሁን ልብህ በደቂቃ ስንት ጊዜ እየመታች እንደሆነ ታውቃለህ? ሳምባህ ኦክሲጅንን ወደ ደምህ ለመቀየር ምን ያክል ሴሎችን እያዘዘ ነው? እነዚህን ሁሉ ነገሮች አንተ ሳታስባቸው ሳታቅዳቸው በራሳቸው እየተከናወኑ ነው። ለምን ይመስልሃል? ምክንያቱም በውስጥ 24 ሰዓት ሙሉ የማይተኛ የማይደክምና ሕይወትህን በሙሉ በቁጥጥሩ ስር ያደረገ አንድ ግዙፍ ኃይል አለ። እሱም ድብቁ አእምሮህ ወይንም ደግሞ ሰብኮንሺየስ ማይንድህ ነው። ሳይንቲስቶች አእምሯችን ልክ እንደ በረዶ ተራራ ይመስሉታል። በንቃት የምናስብበትና የምንወስንበት ክፍል ከላይ የምትታየዋ 5% ብቻ ነች። የተቀረውና ሕይወታችንን የሚመራው 95%ቱ ግን ከውሃ በታች የተሸሸገው ድብቁ አእምሯችን ነው። ሰላም ጤና ይስጥልኝ ውድ የስኬታማ ትውልድ ቤተሰቦች እንደምን አላችሁ? ዛሬ ይህንን 95% ኃይል እንዴት ሰብረን መውጣት እንደምንችልና ሕይወታችንን በስኬት በ30 ቀን ውስጥ እንዴት መቀየር እንደምንችል በሳይንስ የተረጋገጡ ሚስጥሮችን እንመለከታለን። እስከ መጨረሻው ድረስ አብራችሁን ቆዩ። ድብቅ አእምሯችን ልክ እንደ ሱፐር ኮምፒውተር ሃርድ ድራይቭ ነው። ከአንድ ዓመት ልጅነትህ ጀምሮ ያየሃቸው ምስሎች፣ የሰማሃቸውን ቃላቶች፣ የደረሱብህን ስሜቶችና ትሮማዎች በሙሉ መዝግቦ ይዟል። እሱ የለመደው ነገሮችን በደመ ነፍስ ወይንም ደግሞ አውቶፓይለት የማሽከርከር ባህሪ ነው። ለምሳሌ እንበልና መኪና መንዳት መጀመሪያ ስትማር ንቁ አእምሮህ ወይም ደግሞ ኮንሺየስ ማይንድህን ተጠቅመህ በከፍተኛ ጥንቃቄ ነበር። አንዴ ከለመድከው በኋላ ግን ከሰው ጋር እያወራህ ዘፈን እየሰማህ በሐሳብ ውስጥ ሆነህ ሳታስበው መኪናውን በጥራት ትነዳዋለህ። ለምን? ምክንያቱም የመንዳት ፕሮግራሙ ከንቁ አእምሮ ወርዶ ድብቁ አእምሮ ውስጥ ስለገባ ነው። በኒውሮ ሳይንስ መሰረት ይህ የደመ ነፍስ ልማድ የሚቆጣጠረው በአንጎላችን መሃል የሚገኘው ባዛል ጋንግሊያ የተባለው ክፍል ነው። ድብቁ አእምሮ ክፉና ደግን መለየት አይችልም። እንዲሁም ደግሞ ሎጂክ የምንለው ወይም ደግሞ አመክንዮ የለው። አንተ ወይም በዙሪያ ያሉ ሰዎች የነገሩህን ማንኛውንም መጥፎ ነገር ልክ እንደ እውነት አድርገህ ትቀበላለህ። እኔ ሰነፍ ነኝ ካልከው እሺ ጌታዬ ሰነፍ ነህ ብሎ ሰውነትህ እንዲሰንፍ ያደርገዋል። አሁን ትልቁ አደጋ የት ላይ ነው መሰለ? ከ1 ዓመትህ እስከ 12 ዓመት ድረስ ባለው የልጅነት ዕድሜ አእምሮህ ሁልጊዜ በቴታ ሞገድ ውስጥ ስለሚሆን ንቁ አእምሮህ አልተገነባም ነበር። በዛ ሰዓት ወላጆችህ ወይም ደግሞ ማህበረሰቡ አንተ አትረባም፣ ገንዘብ ማግኘት ከባድ ነው፣ ደሃ ነን እያሉ የተናገሩት ቃላት በቀጥታ ድብቁ አእምሮ ውስጥ ተቀርጿል። ዛሬ ባለህበት ዕድሜ ላይ ትልቅ ሰው ሆነህ ስኬታማ መሆን እፈልጋለሁ ማደግ እፈልጋለሁ ብለህ ስታስብ በንቁ አእምሮህ 5% ብቻ ነው። ድብቁ አእምሮህ ወይንም ደግሞ 95% የህይወትህን ክፍል የሚቆጣጠረው ግን አይሆንም፣ አንተ ደካማ ነህ፣ አንተ ሰነፍ ነህ፣ አንተ ደሃ ነህ የሚለው የድሮ ፕሮግራሚንግ እያጫወተ ወደ ኋላ ይጎትተሃል። ለዚህ ነው ብዙ ጊዜ ልትለወጥ እየፈለግ በተግባር ግን ነገሮችን የምታራዝመውና የምትሰንፈው። ስለዚህ የምትመራው በአሮጌ ፕሮግራሚንግ መሆኑን በመጀመሪያ ደረጃ መገንዘብ አለብህ። በልጅነት ጊዜ ላይ ከማህበረሰቡ ከወላጆች እንዲሁም ደግሞ ከሰማሃቸው ካየሃቸው የወሰድከው ነገር መሆኑን በመጀመሪያ ደረጃ ልብ ልትል ይገባል። ታዲያ ይህንን ግዙፍ ኃይል እንዴት ሰብረህ በአዲስ መልኩ የምትፈልገውን የስኬት ኮድ ፕሮግራም ታደርገዋለህ? እነዚህ 3 ዘዴዎችን በመጠቀም ይህንን ማድረግ ትችላለህ። የመጀመሪያው ዘዴ የሂፕኖሲስ ወርቃማ ሰዓት የምንለውን በመጠቀም ነው። ድብቁ አእምሮ በቀን ውስጥ በሙሉ ሰዓቱ ክፍት የሚሆንባቸው ሰዓታቶች አሉ። እነሱም 2 ሰዓቶች ናቸው። ማታ ልክ ልትተኛ ስትል ያሉት 30 ደቂቃዎች እና ጧት ልክ እንደነቃህ ከእንቅልፍ ስትነሳ ያሉት 30 ደቂቃዎች ናቸው። በእነዚህ ሰዓታት አእምሮ እንደ አዲስ የቴታ ሞገድ ውስጥ ያልፋል። በዚህ ውድ ደቂቃ ላይ የምትፈልገውን ነገር በመናገር በማለት እንዲሁም ደግሞ ቪዥዋል በማድረግ ለአእምሮህ ማሳየት ትችላለህ። ሁለተኛ መደጋገም ነው። ድብቁ አእምሮህ የሚማረው በማያቋርጥ ድግግሞች ነው። ልክ ጂም ሂደህ ጡንቻህን ደጋግመህ ስትሰራ እንደሚተልቀው እንደሚያድገው ሁሉ አዎንታዊ አዋጆችን ወይም ደግሞ አፊርሜሽኖችን በየቀኑ ለራስህ ደጋግመህ በመናገር እኔ ጠንካራ ነኝ፣ እኔ ሰሪ ነኝ የሚሉ
አይነት እኔ ዳሽ ነኝ የሚሉ አዎንታዊ ማረጋገጫዎችን ቃላት በማስገባት እየደጋገምክ ለ30 ደቂቃ ያለማቋረጥ ስትደጋግማቸው በአንጎልህ ውስጥ የድሮውን ወይም ደግሞ አሮጌውን የፍርሃት ነርቭ ሰብረህ አዲስ የስኬት መንገድ ትገነባለህ። ሶስተኛ፣ ከፍተኛ ስሜት። ድብቁ አእምሮህ የቃላት ቋንቋ አይገባውም። የእሱ ቋንቋ የስሜት ቋንቋ ነው። ግብህ እንደተሳካ አድርገህ ስታስብ የሚሰማህን እውነተኛ የደስታና የኩራት ስሜት በአካል ላይ እንዲሰማ አድርገው። ስሜቱ ልክ እንደ ማጣበቂያ ሆኖ ምስሉን በሰብኮንሺየስ ማይንድህ ላይ ፕሮግራም ያደርገዋል። እንዳጠቃላይ ስንመለከት ማስታወስ ያለብን ነገር ድብቁ አእምሯችን ታማኝ አገልጋያችን መሆኑን ነው። እኛ ደግሞ መሪው መሆናችንን ልብ ልንል ይገባል። በዙሪያችን ያለው ዓለም በፍርሃትና በውድቀት እንዲሞላን ካልፈለግን እኛ የምንፈልገውን ነገር ለአእምሯችን ደጋግመን መንገር አለብን። አንተ ደካማ አይደለህም። በውስጥህ በሚሊዮን የሚቆጠሩ የሴሎች ኃይል የተሸከምክ ጠንካራ ሰው ነህ። ለምሳሌ ይህንን ቪዲዮ ስንመለከት አዲስ ነገሮችን ስናይ፣ አዳዲስ መጽሐፍቶችን ሊጠቅሙ የሚችሉ መጽሐፍቶችን ስናነብ አእምሯችን እንደ አዳዲስ የኒውሮን መስመሮችን ይዘረጋል። ሰብኮንሺየስ ማይንዳችን ውስጥ አንድን ነገር በመደጋገም ፕሮግራም ካደረግነው እሱን ለማሳካት ያለማቋረጥ 24 ሰዓት ይሰራል። ስለዚህ እኛ እንኳን ሳናስተውል ባለፉት ቪዲዮዎቻችን ላይ በተመለከትናቸው ስለ ሪቲኩላር አክቲቪቲ ሲስተም፣ ስለ ፍሮንታል ሎብ ባየናቸው መሰረት አእምሯችን ራሱን ችሎ እነዛን ነገሮች የምናሳካበትን መንገድ እድሎችን እየተመለከተ ይመጣል። እንደ አጠቃላይ በዛሬ ቪዲዮ ላይ ስለ ሰብኮንሺየስ ማይንዳችሁ የተወሰነ ዕውቀት እንዳገኛችሁ ባለሙሉ ተስፋ ነኝ። ለተጨማሪ ቪዲዮ እንዲደርሳችሁ ቪዲዮ ላይክ በማድረግ እንዲሁም ደግሞ ለቻናላችን አዲስ የሆናችሁ ቻናሉን ሰብስክራይብ በማድረግ ያላችሁን ሐሳብ ያላችሁን ጥያቄ ኮሜንት ላይ በማስቀመጥ ቤተሰብ እንድትሆኑ እንጋብዛለን። እስከ መጨረሻው ድረስ ስለተከታተላችሁን ከልብ እናመሰግናለን። መልካም ጊዜ ይሁንላችሁ።